አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬም ይዤላችሁ የመጣሁት አብርሽና ሩታን ነው። አብርሽና ሩታ እንግዲህ ሰሞኑን ጭቅጭቅ ውስጥ ናቸው። ሀይሚና ብሩኬ ደግሞ ዛሬም የሉም ማለት ነው። በብሩኬም ቤት በሀይሚን ቤት ጠብቄ ነበር የሉም ማለት ነው። ሰላም አልፈጠሩም መሰለኝ። እንግዲህ ሰላም ፈጥረው ታርቀው እንደ ድሯቸው ሆነው እንደሚመጡ ተስፋ አደርጋለሁ። ወዴና አብርሽና ወዴና ሩታ ስመለስ እንግዲህ ሩታ ትናንትና እንደነገርኳችሁ በጣም ተናዳ ነበር። በጣም ተናዳ አብርሽን ሁላ በጥፊ መታው ነበር። ጥፊው ራሱ ብዙ ኮመንታተሮችን ተመችቷቸው ነበር። ይደገምም የሚል ኮመንታተር ነበር የጥፊው ነገር ማለት ነው። እና የጥፊው ነገር እኔንም ተመችቶኛል። ለማንኛውም አብርሽ በጥፊ የተመታው በራሱ ጥፋት ስለሆነ ምንም እንትን የሚገርም ነገር የለውም ማለት ነው። ምክንያቱም ጥፋተኛ ነው እሱ። የተስማማበትን ነገር አፍሶ መሄድ አልነበረበትም። ዞሮ ዞሮ እንግዲህ ዛሬ በአዲስ ቪዲዮ መጥተዋል ማለት ነው። ዛሬ አብርሽ ማለት ነው ነፂንና ሩታን አገናኝቷቸዋል ማለት ነው። ነፂን እንግዲህ ቀስ ብለሽ አውሪያት እኔንም እየተረዳችኝ አይደለም እያላት ነበር። ነፂ ደግሞ ለምንድን ነው እውነታውን የማትናገረው? የትኛውን እውነታ ልናገር እያለ ነበር አብርሽ ማለት ነው። እንግዲህ እውነታ የምትይው ነገር ነፂ ማለት ነው። እውነታ ካለሽ ለምን አታወጭም ታዲያ? ይሄ እውነታ እኮ ተመልካችንም ግራ አጋባ። የትኛው እውነታ ኑሮሽ ነው? እውነታ ካለሽ ለምን አታወጭም? ምን አስፈራሽ? አውጩ በቃ እንዴ! እውነታ እኮ ተመልካች ራሱ እኮ ግራ ተጋባ አሁንስ። እና ለማንኛውም ነፂ እንትኑ ሰርጉ ራሱ ውሸት ነው እያለች አልመጣችም። ይሄን ነው መፍራት። እኔ የምፈራ ይሄን ነው። ለማንኛውም እንግዲህ ዙሮ አገናኝቷቸዋል ማለት ነው። ዛሬ ነፂንና ሩታ ከህይወቴ ውጭልኝ፣ ካሁን በኋላ ከህይወቴ ውጭልኝ፣ ያንቺ ያለፈ ነገር ነው፣ የድሮ ነገር ነው። ስለዚህ አሁን ደግሞ እኔ አግብቼዋለሁኝ፣ ውጭልኝ ከህይወቴ እያለች ነው ማለት ነው ሩታ። በነገራችን ላይ ሩታ የሆነ ቆፍጠን ያለች ልጅ ናት። እኔ ይመቸኛል ይሄ ባህሪዋ ማለት ነው። እና አነጋገሯ ቆፍጠን ያለ ነው እና ደስ ትለኛለች በዚህ ሁኔታዋ ማለት ነው። ለማንኛውም ሩታ ትክክል ናት። በጣም ብዙ ኦዲየንስ ራሱ ተመልካች ራሱ የሚደግፈው እሷን ነው። እኔ ሳይኮመንት በጣም ትክክል ናት ሩታ ትክክል ናት ነው የሚለው። እንግዲህ ነፂ ተብዬ ደግሞ ከመካከላቸው ውጪ የሚልም በጣም ብዙ አለ። ለማንኛውም እንግዲህ ነፂ እስከ ዛሬ እውነት ከነበረሽ የት ነበርሽ? ሰርጉ ተበላ ዱባይ። የእውነትም ይሁን የውሸትም እንግዲህ አንቺ ጋር ያለ እውነታ እኛ አናቅም። ያየነውን ግን እናወራለን። ሰርጉ ዱባይ ተበላ። አሁን ደግሞ ሩታ እርጉዝ ናት እየተባለ ነው። እንግዲህ እውነታ ካለሽ የት ነበርሽ እስከዛሬ? ምን ውስጥ ነበርሽ? አፍሽ ምን ይዞ ነበር? ምን ውጠሽ ነበር? ስለዚህ አሁን እንግዲህ ሩታ አብርሽና አግብታለች ማለት ነው። የውሸትም ይሁን የእውነትም ዞሮ እንግዲህ አብርሽና ሩታ ተጋብተዋል። እውነታውን የሚያውቀው ፈጣሪ ብቻ ነው ማለት ነው። ለማንኛውም ውሸት ነው እያለች ነበር ማለት ነው ነፂ። ይሄን ነው መፍራት ትልቁ እንጀራ ሊጥ ሆነ ማለት ነው። እና አብርሽ ደግሞ ያው መጀመሪያ ነፂን ቢያገኝም ስህተት ነው ያደረገው ነገር። አሁን ደግሞ ግራ ተጋብቻለሁ ምናምን ይላል። እንዴ ግን አብርሽ ማለት ነው አንዳንድ ጊዜ በቃ የሆነ እንትን የሚሰራው ነገር በጣም ደስ አይልም፣ እውነት ለመናገር ማለት ነው። በጣም አይመቸኝም። ለምንድን ነው የሆነ አለ አይደለ የሆነ እንትን አለው። አሁን ዛሬ ምን እያለ ነበር መሰላችሁ? እኔ ካንቺ ልሁን ወይስ ከሷ ልሁን? አንቺ አትረጅኝም፣ እሷ አትረዳኝም። እንዴ ሚስትህና ነፂን እንዴት ታወዳድራለህ? እንግዲህ
ሩታን አግብተሃታል፣ ሰርግ ተደርጎ ዱባዩ ላይ የዱባዩ ሰርግ እንዴ! እንዴት ሚስትን ከሌላ ጋር ታወዳድራለህ? አብርሽ ማለት ነው። እና እዚህ ንግግር ላይ በጣም አልተዋጠልኝም እና አብርሽ ማለት ነው የምታረገው ነገር ትክክል አይደለም። ሲጀመር ባለትዳር ከሆንክ ሰብሰብ ነው ማለት ያለብህ ማለት ነው። ማንም ጋር እየመጣ ካሜራ እየደቀንክ ይሄ የድሮ ነበረ ያለፈ ታሪክ ነው ምናምን ማለት አያስፈልግም ማለት ነው። ተመልካችንም እኮ ግራ አጋባችሁት። የእናንተ ድራማ አያልቅም። በእርግጥ ድራማችሁ ነው፣ ግን ቢሆንም እንደዚህ የተንዘላዘለ ነገር ባትሰራ ጥሩ ነው ማለት ነው። ምንም አያምርም እንዲው እኔ ማለት ነው ብዙ ጊዜ ሳይ ያኔ አብርሽ የሆነ ነገር ሰላም የሆኑና ከዛ መልሰው ደግሞ ሴት በመካከላቸው ትመጣለች። እንዲህ ቆይ ምንድን ነው? አሁን በባለፈውም እንደዚህ ተጣልተው ነበረ ማለት ነው። ደሞ ሰላም ፈጠሩ ሲባል ደሞ መልሰው አሁን እንግዲህ ሰርጉ ተደረገ። ሩታ እርጉዝ ናት ተባለ። እንግዲህ ሩታን ሚስትህን እርጉዝ ስለሆነ ተንከባከባት እንጂ ሴት እያመጣህ አታናዳት እንዴ! የልጅህ እናት ሚስትህ ናት። እንግዲህ የልጅህ እናት የወደፊት የልጅህ እናት ሚስትህ እና ሚስትን ደግሞ ከራሴ ጋር ማወዳደር የለብህም ማለት ነው። ሚስት ናት። ከማንም ጋር ሀታ እቺ ነፂ ማለት ነው የድሮ ጓደኛህን ብትሆንም ሚስትህን ከጓደኛህ ጋር ልታወዳደር ከባድ ነው። እኔ እንጃ ሚስቱን ከጓደኛ ጋር እንዴት ያወዳደራል? ሚስት እኮ ሚስት ነች። ስለዚህ እንግዲህ እኛ ተጋብታችሁ አይተናል። ሰርጉ ዱባይ ላይ ተደርጎ አይተናል። የውሸትም ይሁን የእውነትም እንግዲህ ነፂ ደግሞ እውነት አለኝ ካልሽ አውጪ። ዝም ብለሽ እውነታውን ለምን አትናገርም እያልሽ ህዝቡን ግራ አታጋቢ። አብርሽ ደግሞ ማለት ነው እንደ ባለትዳር ሴት ሰው ሁን ማለት ነው። እንደ ባለትዳር ወንድ ቆፍጠን ያለ መሆን አለበት። በቃ ሰብሰብ ያለ ማንንም እያመጣ ካሜራ ፊት እየደቀነ እኔ አንቺ አትረጅኝ እሱ አትረዳኝ የሚል አይደለም ማለት ነው ቆፍጣና ወንድ። ስለዚህ ቆፍጠን ያለ ወንድ ይሁን ማለት ነው አብርሽ። እንዴ አሁንስ አበዛችሁት። እንዴ ምን ነው ንገሩን እናላችሁሳ እንዲሁ እንትኖች ማለት ነው። አሁንማ ፌመሶቹ ዩቲዩበሮች በቃ እንዴ